አቧራው ጨሰ እያላችሁ እንግዲህ የሰሞኑን ደግሞ እንግዲህ ምን ይባላል ጋይስ? ምን ይባላል እንግዲህ ዛሬ ደግሞ ትኩስ ነገር ነው ይዤላችሁ የመጣሁት ማለት ነው። አንገብጋቢ ነገር ነው ዛሬ። ኦ ማይ ጉድነስ ማይታመን ነው። ሳስብ የሙቪ ፕሮግራም ነው። በምን በተመለከተ እንደሆነ አላውቅም። በኢድ ሙባረክ ይሁን አላውቅም። ሌላው ደግሞ ፍቅርና እንግዲህ አብርሽ ደግሞ በድጋሚ ተገናኝቷል ጋይሶች ማለት ነው። እንግዲህ ሰሞኑን ወይም ደግሞ ከዛሬ ጀምሮ ትኩስ ነገር አለ። እንግዲህ አናፍሱት። እንዴት ተገናኙ? ከየት ወዴት ትላላችሁ? ደግሞ በቃ ተቀወጠ። ደግሞ ሰሞኑ ተቀወጠ። እንዴት ሊገናኙ ቻሉ? ከየት ወዴት ለሚለው ነገር እስኪ አብራችሁ የምታዩት ይሆናል ማለት ነው። እስኪ እናያለን። እንግዲህ ሙቤ እንትን ላይ ነው ኢንስታግራም ላይ ነው ፖስት አድርጎት ያየሁት ጋይሶች ማለት ነው። ስለዚህ በዚህ መልኩ መጥቷል ማለት ነው። የሙቤ እናት ነች ወይስ ሌላ ነች አላቅም። እንግዲህ ወይ የሙቤን እናት ሰርፕራይዝ ሊያድርጉ ነው የተሰባሰቡት ወይስ ምንድነው? ሙቤ ደግሞ ይኸው እንግዲህ እንደምታዩት እሱም አምሮበታል ማለት ነው። ሱፍ በሱፍ አምሮበት ቀውለል ብሎ መጥቶልላል። የኛ ቁመታም የኛ ሳቂታ ማለት ነው። ሙቤ በነገራችን ላይ የሚመቸኝ ልጅ ነው። የምር በጣም ምስኪን ልጅ ነው። እንዲሁ እንግዲህ እንደምታዩ በዚህ መልኩ መጥቷል። እስቲ በኋላ ከማን ጋር ነው የሚመጣው ለሚለው እስኪ እውነት ፍቅርና አብርሽ በኋላ ይመጣሉ አይመጡም? ያው አቅፏታል እንደምታዩት ማለት ነው። እንግዲህ ከወገቧ በታች እንደዚህ ቅፍ አድርጎ ተደጋግፈው ምን ብለው ነው ሁሎች የሚመጡት ማለት ነው። አብርሽን ያው ታውቁታላችሁ። የአብርሽ የኛ ፈገግታ የኛ እንቁ የኛ ጠንበለል የወንድም ነው ታውቁታላችሁ። እሱ በሁሉም ቦታ ነው የሚገኘውና አብርሽ ምስኪን ወንድማችን ነው እውነት ለመናገር ማለት ነው። የዋ ነው፣ ጨዋ ነው። ፍቅርዬም እንደዚያው የኔ እንቁ ማለት ነሽ፣ የኔ ጠንበለል፣ የኔ ሴታ ሴት የምር እንዴት እንደምትመቸኝ እኔ ማንን እንደምገልጽ አላቅም አሉ። በጣም ብዙዎቻቸውም የምወዳቸውም አሉ። ስለዚህ እኔ ከሌ ብል ደግሞ ልትቀየሙ ትችላላችሁ እንጂ በጣም የምወደው ሰው አለኝ እውነት ለመናገር ማለት ነው። ከሁሉም አንደኛ አብልጬ የምወደው ሰው አለኝ። ግን ፈራሁኝ ምን ብዬ ከዛ ደግሞ ልትቃወሙኝ ነው ወይ እኔ ልትጠሉኝ ይሆናል በማለት ነው እንጂ የማድንቀውን ሰው እኔ ላድንቅ እችል ነበር፣ ከሴቶች ዩቲዩበሮች ማለት ነው። እንዲሁም ደግሞ ከወንዶች ዩቲዩበሮች ጋይስ እና እስቲ ዛሬ አብረን ምናየው ይሆናል። በዚህ መልኩ እንግዲህ መጣዋል ማለት ነው።